ላለፉት ወራት ለየብቻ ነበር የሚመጡት። ለስራ አመቺ ስላልሆነ ነው ብላ ራሷን ታታልላለች። የእሱ የሽያጭ ጥሪዎች ስለሚረፍዱ፣ የእሷ የማርኬቲንግ ስራዎች ስለሚደራረቡ። ግን እውነቱ ከዚያ በላይ ይከብዳል። በሶስተኛውና በአራተኛው ዓመት መካከል የሆነ ቦታ ላይ አብሮ መስራት አቁመዋል። መኪናዋን በሆቴሉ ማቆሚያ ፓርክ ውስጥ ታቆማለች። በመኪናዋ መስታወት ሊፕስቲኳን ታስተካክላለች። ቀይ ቀሚሱን ሆን ብሎ የተመረጠ ነበረ። ደፋር፣ በራስ መተማመን። ዛሬ ማታ የማይሰማት ስሜት የለም። ግሬር ሄይስ የ38 ዓመት ጎልማሳ፣ በቴክ ኮፐር አትላንታ የሽያጭ ምክትል ዳይሬክተር። ስኬታማ፣ ኮታ የሚሰብር፣ ወደ ክፍል ሲገባ ሰዎች ሁሉ ትኩረት የሚሰጡት አይነት ሰው። ሌሎች የማይችሉትን ስምምነቶች ይዘጋል። በ3 ዓመት ውስጥ $12 ሚሊዮን ገቢ አስገኝቷል። አመራሮቹ ይወዱታል። ብጅኑ ደግሞ ስራ እንዲሰሩ በሚያደርግ ደረጃ ይፈሩታል። ዲያና የ34 ዓመት ሴት የማርኬቲንግ ዳይሬክተር ናት። ሙሉ ቀን እየሰራች ከኤሜሪ ዩኒቨርሲቲ የማስተርስ ዲግሪዋን አግኝታለች። የድርጅቱን ገቢ በ3 እጥፍ ያሳደጉ ዘመቻዎችን ገንብታለች። ቡድኗ በዝምታ ያከብራታል። በቴክኖሎጂ ዘርፍ ያሉ ሴቶች ክፍሉ በወንዶች በተሞላ ጊዜ እርስ በርሳቸው የሚከባበሩት አይነት አክብሮት። የተገናኙት በስራ ስብሰባ ላይ ነበር። እንድስቅ ያደርጋት ነበር። ብልህ እንደሆነች ይነግራት ነበር። ማንንም የማይፈልጉ ራሳቸውን የቻሉ ሴቶች እንደሚያደንቅ ይነግራት ነበር። ከ6 ወር በኋላ የጋብቻ ጥያቄ ያቀረበላት። እሺ አለችው። ምክንያቱም እሱ አስተማማኝ፣ አብሮ ያለና ጥቁርነትን ለየት ባለ እይታ ከሚመለከቱ ወይም ችላ ከሚሉ ወንዶች የተለየ መስሎ ስለታያት። ገና በጅምር ላይ ያሉ ዲያና እኔ ያገባሁሽ ለፍቅር እንጂ ለጥቅም ወይም ለዝምድና አይደለም ብሏት ነበር። ያኔ ንግግሩ አልገባትም ነበር። በስራዋ ላይ የአባቷን ስም ብሮክስን ትጠቀማለች። በግል ህይወቷ ግን ሄይስን። ስራና የግል ህይወቷን ለይታ ነበር ያያያዘችው። ስለ ቤተሰቧ ተናግራ አታውቅም። አባቷን ወደ ድርጅት ዝግጅቶች አምጥታው አታውቅም። በሩን ለማስከፈት ጥቅም ለማግኘት የአባቷን ስም ተጠቅማ አታውቅም። አባቷ ላውረንስ ብሩክስ የ62 ዓመት ሰው፣ በናሽቪል የሚገኝ የብሩክስ ሆልዲንግ የግል ፍትሃዊ ካፒታል ድርጅት ዋና ስራ አስፈጻሚ ናቸው። ሀብቱን ያፈራው በዝግታና በጥንቃቄ ሲሆን ጠንካራ መሰረት ባላቸው መካከለኛ ኩባንያዎች ላይ ኢንቨስት በማድረግ ነበረ። ቴክ ኮፐር አንዱ ነበረ። በ2019 የ73 በመቶ ባለቤትነትን አግኝቷል። ይህ በጆርጂያ የውጭ ጉዳይ ሚኒስቴር መዝገብ ላይ ያለ ግልጽ መረጃ ነው። ማንኛውም ሰው ሊያየው ይችላል። ግሬ ግን ፈጽሞ አላየውም። ዲያና ወደ አዳራሹ ትገባለች። ነጭ መብራቶች በጣውላ ላይ ተንጠልጥለዋል። በእያንዳንዱ ጠረጴዛ ላይ የገና አበባዎች አሉ። ክፍት ባር፣ 200 ሰራተኞችና የትዳር አጋሮቻቸው ውድ ሽቶና የገና ዛፍ ጠረን ይሸታል። በንግግሮች መሃል የበዓል ሙዚቃ ይሰማል። ግሬግ ባር አካባቢ ቆሟል። እጁን በስራ ባልደረባው ትከሻ ላይ አሳርፏል። ጮክ ብሎ በሰው እንዲታይለት ይስቃል። እሷ ስትገባ አልፈለጋትም። እሷ ወደኋላ አካባቢ ያሉ የማርኬቲንግ ቡድኖቿን አገኘች። ፈገግ ብሎ ያቅፏታል። ስለ በዓል እቅዷ ይጠይቋታል። ሁሉም ነገር ሰላም ነው፣ ስራ ጥሩ ነው፣ ትዳሬ ደህና ነው፣ ሁሉም ነገር መልካም ነው እያለች ትዋሻለች። በ9:15 ላይ ግሬግ መልእክት ላከላት። ከንግግሬ በኋላ ማውራት አለብን። መልስ አልሰጠችውም። በ9:30 ላይ ማይክሮፎኑን ይይዛል። ማንም አልጠየቀውም። ዝም ብሎ ነው የያዘው። የዲያና ልብ ይሸበራል። ያን አይኑን ታውቀዋለች። አንድ ነገር ሊያሸንፍ ሲል፣ ስምምነት ሊዘጋ፣ ተወዳዳሪ ሲወድቅ ወይም የሚፈልገውን ነገር ሲያገኝ የሚታይበት አይነት አይን። ስልኳ ይርገበገባል። ከአባቷ የተላከ መልእክት ነበር። ስትቺ ደውይልኝ። ድምፁን አጠፋችው። የግሬግ ድምፅ አዳራሹ ሞላው። ለሌላ ታላቅ ዓመት ከመመረቃችን በፊት የዲያና እጆች በረዱ። ባለቤቴ አንድ ነገር እንድታደርግልኝ እፈልጋለሁ። ዲያና ወደ እርሱ ተራመደች። እያንዳንዱ እርምጃዋ የተሰላ ነው። አዳራሽ ውስጥ ያለው ሰው ሁሉ ይመለከታታል። አይኖች በጀርባዋ በቀሚሷና በፊቷ ላይ እንዳረፉ ይሰማታል። ግሬግ በአንድ እጁ ማይክሮፎኑን፣ በሌላኛው እጁ ደግሞ የፍቺ ወረቀቱን ይዟል። ይህ ትዳር ማለቁን ሁለታችንም እናውቃለን አለ። ድምፁ እስከ አዳራሹ ዳርቻ ይሰማል። በክብር እዚሁ አሁኑኑ እናበቃዋለን። ጠበቆች ጉዳዩን እንዲያጓትቱት አልፈልግም። ከፊት ለፊት የተቀመጠ ሰው አሳቀው። ብርጭቆ ከጠረጴዛ ጋር ተቃጭቶ ክሊንክ የሚል ድምፅ አሰማ። ማንም አይንቀሳቀስም። የግቡን ቃል ጮክ ብሎና በግልጽ አነበበ። ቀለብ የለም፣ የሀብት ክፍፍል የለም፣ በቃ በሰላም መለያየት። አንቺ ስራሽን ይዘሽ ትቀጥያለሽ፣ እኔም የራሴን ይዤ እቀጥላለሁ። ለጥቂት ሰከንድ ዝም ብሎ ተመለከታት። ለማንኛውም ያገባሽኝ ለገንዘብ ብለሽ አልነበረም አይደል ዲያና? ጎሮሮዋ ተዘጋ። መልስ አልሰጠችም። ፈርሚበት አላት እስክሪፕቶውን እየዘረጋ። ከዚያ እንደ ትልቅ ሰው ሁለታችንም የራሳችንን መንገድ እንቀጥላለን። ዝምታው ከባድና የሚያፍን ነው። የራሷ የልብ ትርታ፣ በአንድ ሰው መጠጥ ውስጥ የሚንቀሳቀሰው በረዶ ድምፅና የጣሪያው መብራቶች የሚፈጥሩት ቀጭን ድምፅ ጭምር ይሰማታል። እጇ ወደ እስክሪፕቶ ተዘረጋ። አይንቀጠቀጥም። ከዓመታት በፊት ውድቀቷን በሚጠባበቁ ሰዎች ፊት እጇ እንዳይነቃነቅ ራሷን አሰልጥናለች። እስክሪፕቶውን በጠረጴዛው ላይ ያስቀመጠች። ዞር አለችና ወደ ሞጮ አመራች።
ከጀርባዋ የግሬግ ድምፅ እንደገና ተሰማ። አያችሁ፣ በስምምነት ነው፣ ምንም ግጭት የለም። ዝም ብሎ ሁለት አዋቂዎች እውነቱን ተቀብለው መለያየት። አንድ ሰው ሳቀ በፍርሃትና ባልተመቸ ስሜት፣ ሌላ ሰው ደግሞ ጉሮሮውን ጠረገ። የዲያና የጫማ ተረከዝ በእብነ በረድ ወለሉ ላይ ቋ ቋ ይላል። እርምጃዋ የረጋና ወጥ ነው። ወደኋላ አላየችም። በሮቹ ከጀርባዋ ተዘጉ። ኮሪደሩ ባዶ ነው። ጸጥታ ሰፍኗል። ግድግዳውን ተደግፋ ተነፈሰች። ስልኳ ይርገበገባል። መልእክቶች ይጎርፋሉ። አምላኬ ሆይ ደህና ነሽ? ዲያና፣ ምን እየተፈጠረ ነው? ደውይልኝ። መልእክቶቹን አልፋ የኢንስታግራም መተግበሪያውን ከፈተች። የድርጅቱን ሃሽታግ ፈለገች። 3 ስቶሪዎች ቀጥታ ተለቀዋል። የመጀመሪያው ከማርኬቲንግ ክፍል ጄኒ ናት። ቪዲዮው ይንቀጠቀጣል። ጽሑፉ ይህ ነገር በእርግጥ ተፈጠረ የሚል ሲሆን የልብና የድንጋጤ ምልክቶች አሉት። የተመልካች ቁጥር እየጨመረ ነው። 2000፣ 4000፣ 8000። ሁለተኛው ከሽያጭ ክፍል ማይክ ነው። እሱ የቀረጸው የተሻለ ጥራት አለው። የግሬግ ድምፅ በግልጽ ይሰማል። ቀለብ የለም፣ የሀብት ክፍፍል የለም። ጽሑፉ እስካሁን ካየዋቸው የገና ግብዣዎች ሁሉ ጉድ ያለ ነው። የሳቅ ምልክት። ሶስተኛው ደግሞ የማታውቀው ሰው ነው። ዲያና ስትፈርም ፊቷን በቅርበት ያሳያል። ጽሑፉ ማለቁን ስታውቂ፣ የሀዘን ምልክት። መተግበሪያውን ዘጋችና ወደ መልእክቶቿ ተመለሰች። ወደ አባቷ ስም ዝቅ አለች። ጣቷ ስሙ ላይ ያረፈ። ላውረንስ ብሩክስ። ሚስጥሩን መጠበቅን፣ ድክመትን አለማሳየትን፣ በአባቷ ጥላ ስር ሳይሆን የራሷን መንገድ መገንባትን ያስተማራት ሰው። ላለፉት 16 ዓመታት እርዳታ ጠይቀው አታውቅም። ከ18 ዓመቷ ጀምሮ ወላጆቿ ከተፋቱ በኋላ የአባቷን ስም ብሮክስ መልሳ ከተጠቀመችበት ጊዜ አንስቶ እርዳታ ፈልጋ አታውቅም። ለኮሌጅ ስታመለክት፣ ስራ ስትጀምር፣ ግሬግ የጋብቻ ጥያቄ ሲያቀርብላትም ጭምር ሁል ጊዜም ብቻዋን መቻሏን ማረጋገጥ ትፈልግ ነበር። አሁን ግን ይሄ ይለያል። ስልኩን ነካችው። ገና በመጀመሪያው ጥሪ አነሳ። ዲያና። ድምፁ እንደ ሁል ጊዜው የረጋና ጽኑ ነው። አባዬ አለች። ድምጿ በትንሹ ተሰባበረ። አንድ ነገር ልነግር ፈልጌ ነበር። አውቃለሁ አላት። ከ20 ደቂቃ በፊት አንድ ሰው ቪዲዮን ልኮልኛል። ሆዷ ባር አላት። ማን? እሱ ምንም አይጠቅምም። ለጥቂት ዝም አለ። ጉዳዩን እንዲይዝልሽ ትፈልጊያለሽ? አይኖቿን ጨፈነች። ጭንቅላቷን ግድግዳው ላይ አስደገፈች። ኮሪደሩ የጽዳት ኬሚካልና የሽቶ ጠረን ይሸታል። አላውቅም ብላ በሹክሹክታ ተናገረች። ዲያና። ድምፁ ወደ መለስለስ ተለወጠ። እስካሁን ምንም ጠይቀሽኝ አታውቂም። አንዴም እንኳን። ዝም ብለሽ መሄድ ከፈለግሽ ደግፍሻለሁ። ፍትህ ከፈለግሽ ግን ማግኘትሽን አረጋግጣለሁ። አይኖቿን ገለጠችና ጣሪያውን ተመለከተች። ነጭ ጡቦች፣ የተቀበሩ መብራቶች። ፍትህ ምን ሊመስል ይችላል ብላ ጠየቀች። ላውረንስ ለ3 ሰከንድ ዝም አለ። ከዚያም እውነቱ በህግ ፊት ይጋለጣል፣ ውጤቱም ከባድ ይሆናል አላት። ዲያና ረዥም ትንፋሽ በዝግታ ተነፈሰች። እሺ አለች። ማድረግ ያለብህን አድርግ። እርግጠኛ ነሽ? የግሬግን ፊት፣ ሳቁን፣ ውለታ እንደሚውልላት ሰው ስክሪፕቶን የሰጣት መንገድ አሰበች። አዎ እርግጠኛ ነኝ አለች። ጥሩ ላውረንስ፣ ወደ ቤትሽ ሂጂ። ለማንኛውም ምላሽ እንዳትሰጪ፣ ነገ ደውልልሻለሁ አላት። ስልኩ ተዘጋ። ዲያና ከተደገፈችው ግድግዳ ተነስታ ወደ መኪናዋ ሄደች። ሞተሩን አስነስታ ወደ ቤቷ ነዳች። አላለቀሰችም። ገና አልደረሰችም። እስከ ጠዋቱ 12 ሰዓት ድረስ ቪዲዮውን 100,000 እይታዎችን አገኘ። ከቀኑ 9 ሰዓት ሲሆን ደግሞ 4.2 ሚሊዮን ደረሰ። ዲያና ስልኳ ያለማቋረጥ ሲርገበገብ ከእንቅልፏ ነቃች። የስልኳ ስክሪን በማስታወቂያዎች ኖቲፊኬሽን ተሞልቷል። ኢንስታግራም፣ ትዊተር፣ የጽሑፍ መልእክቶች፣ ያልተመለሱ ጥሪዎች፣ ሁሉንም ድምፅ አልባ አደረገቻቸው። ቡና ፈላች። በመስኮት ወደ ውጭ ትመለከታለች። የአስተያየት መስጫው እንደ ጦር ሜዳ ሆኗል። ምናልባት ወስልታ ይሆናል። ሰልችቶታል። ይህ ውርደት ነው። ለምን በሰው ፊት እንዲህ ያደርጋል? ዘመናዊ ሴቶች እኩልነት ይፈልጋሉ፣ ነገር ግን ፍቺት ሲመጣ ድንገት ድጋፍ ይፈልጋሉ። አንድ የማይገጥም ነገር አለ። ለምንድን ነው እንዲህ የተረጋጋችው? አንድ የምደብቀው ነገር አለ። ግጭት አልፈልግም ብሎ እሱ ራሱ ነው ግጭቱን የፈጠረው። ሁላችሁም ነጥቡ አልገባችሁም። በ200 ሰው ፊት እንዲህ ማድረጉ በራሱ ጥቃት ነው። አስተያየቶቹ ለሁለት ተከፈሉ። ግማሹ ግሬግን፣ ግማሹ ደግሞ እሷን ይደግፋሉ። አብዛኛው ሰው ግን ፈንድሻ እየበላ ቀጣዩ ድርጊት ምን እንደሚሆን ይጠብቃል። ታህሳስ 13 ቀን ግሬግ ሪል ሜን ራይዚንግ በተሰኘ የፖድካስት ፕሮግራም ላይ ቀረበ። ክፍል 847። አቅራቢው ቶድ ሪቻርድ 200,000 ተከታዮች አሉት። ፕሮግራሙ ስለ ወንዶች የበላይነት፣ ተላላ አለመሆን የሚሳብክ አይነት ነው። ዲያና አልሰማችውም። ነገር ግን ጓደኛዋ ራሄል የተባለውን በጽሁፍ ላከችላት። ቶድ እና ትዳርህን በገና ግብዣ ላይ ያበቃ ደፋር እርምጃ ነው። እስኪ ንገረኝ።
ግሬግ እውነት ለመናገር ለ6 ዓመታት የዲያናን ስራ ደግፌያለሁ። የማርኬቲንግ ዳይሬክተር የሚለው ስም ያምራል፣ ግን እውነቱን እንነጋገር፣ የተቀጠረችው በኮታ ዳይቨርሲቲ ሃይር ነው። በማርኬቲንግ ውስጥ ያለችው በፖሊሲ ተገፍታ ነው። እኔ $12 ሚሊዮን ገቢ ሲያገኝ እሷ ዝም ብላ ትንሳፈፍ ነበር። ቶድ ማለትም የገንዘቡን ሸክም የተሸከምከው አንተ ነበርክ ግሬግ ሙሉ በሙሉ። እኔ ደግሞ ደስተኛ ነበርኩ፣ እወዳት ነበር። ግን ስልጣኑን በችሎታዋ ያገኘችውና እኔን የማታስፈልገኝ ይመስላት ጀመር። ስለዚህ ጥሩ፣ በይፋ እናድርገው፣ እኔ አላስፈልግሽም እስኪ ያረጋግጭው አልኳት። ቶድ በሰው ፊት ማድረጉ ግሬግ ግልጽነት ነው ወንድሜ፣ ምክሮች እንዲኖሩ ፈልጌ ነው። በፍላጎቷ እንደተስማማች ሁሉም እንዳይፈለግኩ። በኋላ ጠበቆች ታሪኩን እንዳጣመሙት በ200 ሰው ፊት በገዛ ፍቃዷ ፈረመች። ይህ ስምምነት ነው ቶድ ድንቅ ነው። ብዙ ወንዶች በአንተ ቦታ ቢሆኑ ፍርድ ቤት እንድታንከራትታቸው ይፈቅዱላት ነበር። ግሬግ እኔ እንደዛ አይደለሁም፣ ቁማር አልጫወትም። ይህ ቪዲዮ 60,000 ጊዜ ተጋራ። በመጨረሻ ወንድ የሆነ ሰው ተገኘ፣ የንጉሥ ራስ የሚሉ አስተያየቶች ሰፈሩ። ተጠቅማበት ልትሄድ ስትል ዛሬ አይሆንም አላት። ዲያና 3 አስተያየቶችን ካነበበች በኋላ መተግበሪያውን ዘጋችው። ታህሳስ 14 ቀን ከጠዋቱ 4 ሰዓት የስራ ኢሜይሏ ከሰው ኃይል ዳይሬክተር አማንዳ ቶሬስ ደረሳት። ርዕሱ የስራ ቦታ ጥንቃቄ ጥያቄ። ዲያና ባለው ሁኔታ ደህና እንደሆንሽ ተስፋ አደርጋለሁ። በኢንተርኔት እየተሰራጨ ስላለው ቪዲዮ አውቀናል። የግል ህይወትሽን ብናከብረውም በዚህ በዓል ወቅት የቡድኑን ስሜት ለመጠበቅ ስትይ አነስተኛ እንቅስቃሴ እንድታደርጊና የግል ጉዳዮችሽን ከባልደረቦችሽ ጋር እንዳታወሪ እንጠይቃለን። እባክሽ ኢሜይሉ እንደደረሰሽ አረጋግጪ። አማንዳ። ዲያና ደጋግማ ነበበችው። እጆቿ ቡናውን አጥብቀው ያዙ። በተላኩ መልእክቶች ውስጥ በአማንዳና በግሬግ መካከል የተደረጉ ንግግሮችን ፈለገች። ምንም የለም። እሱ ጥንቃቄ እንዲያደርግ የተጠበቀበት ኢሜይል የለም። እሱ ሽያጮቹን እየሰራ ነው። ስራው እንደ ቀድሞ ቀጥሏል። ሊንክድን ላይ የአመቱን ግብ ስለመምታቱ እየለጠፈ ነው። 3 ጠረጴዛ ራቅ ብላ የምትቀመጠውን ጓደኛዋን ማያ ጋር ደወለችላት። ለአንቺ ኢሜል ላኩልሽ? ማያ ጠየቀች። ለእሱ አላኩለትም፣ ለእኔ ብቻ ነው አለች ዲያና። ይህ እብደት ነው። ችግሩን የፈጠረው እኮ እሱ ነው። ማያ ለጥቂት ጊዜ ዝም አለች። ዲያና እዚህ ያሉ ሰዎች እያወሩ ነው። አንዳንዶቹ ከአንቺ ጋር ናቸው፣ ግን አመራሮቹ እሱን እየጠበቁት ነው። ብዙ ገቢ ስለሚያስገኝ አይነኩትም። ዲያና ታውቃለች። በቴክኖሎጂው ዘርፍ ለረዥም ጊዜ ሰርታለች። ውጤታማ ለሆኑ ሰዎች፣ በተለይም ለወንዶችና ስምምነቶችን ለሚዘጉ ነጭ ወንዶች ደንቡ የተለየ ነው። ስለ ነገርሽኝ አመሰግናለሁ አለች ዲያና። ምን ልታደርጊ ነው? ማያ ጠየቀች። ዲያና የሰው ኃይል ክፍሉን ኢሜይል ጥያቄ እና የቡድን ስሜት የሚሉትን ቃላት ተመለከተች። ልሰናበት ነው፣ ስራዬን ልለቅ ነው አለች። ምን? በፍጹም ዲያና እንዲያባረሩሽ አትፍቀጅላቸው። እያባረሩኝ አይደለም፣ እኔው ራሴ ነኝ ለመልቀቅ የወሰንኩት። ስልኩን ዘጋችሁ። ለአማንዳ ቶሬስ ባዶ የኢሜይል መልእክት ከፈተች። ለማርኬቲንግ ቡድኑ በሙሉ ግልባጭ አደረገች። መልቀቂያ። አማንዳ፣ ከማርኬቲንግ ዳይሬክተርነቴ መልቀቄን አሳውቃለሁ። ውሳኔው ከአሁን ሰዓት ጀምሮ ተግባራዊ ይሆናል። ላለፉት 6 ዓመታት ላገኘሁት እድል አመሰግናለሁ። ዲያና ብሮክስ። ሀሳቧን ሳትቀይር በፍጥነት ላከችው። ከ30 ሰከንድ በኋላ ስልኳ ጠራ። አባቷ ነበር። ፖድካስቱን ሰምቻለሁ አላት ላውረንስ። የሰው ኃይል ክፍሉንም ኢሜይል አይቻለሁ። ለህግ ክፍል ልከውለታል። እንዴት አወክ? እሱ አስፈላጊ አይደለም። ስራሽን ለቀቅሽ? አዎ። ጥሩ አላት። እነሱ አይፈልጉሽም። አሁን ወደ እርምጃ እንገባለን። ምን ማለት ነው? ማለትም እንደ ትልቅ ባለ ድርሻነቴ መብቴን እጠቀማለሁ ማለት ነው። ብሮክስ ሆልዲንግ በቴክ ኮፐር ላይ ሙሉ የኦዲት ምርመራ እንዲደረግ ትዕዛዝ አስተላልፏል። የወጪ ሪፖርቶችን፣ የሰው ኃይል ፋይሎችን፣ ስራ የለቀቁ ሰራተኞች ቃለመጠይቆችን፣ ሁሉንም። ዲያና ተንፋሿ ተቋረጠ። አባዬ፣ ይህ ሁሉ ያስፈልጋል? እሱን የሚከላከሉት ከሆነ ሌሎችንም ይከላከላሉ ማለት ነው። ይሄ አሁን ስለ አንቺ ብቻ አይደለም፣ ስለ ስር ስለሰደደው አሰራር ነው። የኦዲት ማስታወቂያው ታህሳስ 16 ይወጣል። መርማሪዎቹ ሰነዶቹን ለማቅረብ 7 ቀናት ይኖራቸዋል። ዲያና አይኖቿን ጨፈነች። ይሄ በእኔ ምክንያት እንደሆነ ይረዳል፣ ያውቃል። እንዲህ ብሎ እንዲያስብ ታዩ አላት ላውረንስ። በቁጭት እያደረገችው እንደሆነ ይቁጠረው። እኔን እየተጠቀምሽብኝ እንደሆነ ይገምት። እውነቱ ግን ራሱ ይናገራል። በዚያው ምሽት ከግሬግ መልእክት ደረሳት። ስራ እንደለቀቅሽ ሰማው። ለበጎ ነው። ያንኑም ቢሆን ለዚያ ደረጃ የምትመጠኝ አልነበርሽም። ለቀጣዩ ህይወትሽ መልካም እድል ይሆንልሽ። መልስ አልሰጠችም። ወይን ቀዳች። ሶፋ ላይ ተቀመጠችና ስልኳን አጠፋች። ነገ ኦዲቱ ይጀምራል። ዲያና ብሩክስ የሚለው የወላጆቿ ስም ነው። በትዳር ዲያና ሄይስ፣
በስራዋ ግን ሁሌም ዲያና ብሩክስ። ግሬግ ለምን የአባቷን ስም በስራ እንደምትጠቀም ጠይቋት አያውቅም። ጠይቋት ቢሆን ኖሮ ጎግል ላይ ፈልገው ነበር። ታህሳስ 14 የገና ዋዜማ ዲያና ቤቷ ውስጥ ተቀምጣለች። ምንም ዛፍ ወይም ጌጣጌጥ የለም፣ ጸጥታ ብቻ። ስልኳ ጠራ። ላውረንስ ነበር። የኦዲት ማስታወቂያው ዛሬ ጠዋት ወጥቷል። የቴክ ኮፐር አመራሮች ከ2 ሰዓት በፊት ደርሷቸዋል። ምን ይላል? ብሩክስ ሆልዲንግስ የባለድርሻነት መብቱን ተጠቅሞ ላለፉት 5 ዓመታት የፋይናንስ እና የሰው ኃይል አመራር ምርመራ እንዲደረግ አዟል። የሚመረመሩት በድርጅት ውስጥ የሚፈጸሙ ማጭበርበሮችና የህግ ጥሰቶችን ነው። ዲያና ሆዷ ባርባር አላት። ይህን እያደረክ ያለሁ በእኔ ምክንያት እንደሆነ ይጠረጥሩ ይሆናል አላት ላውረንስ። ግን ምርመራው ህጋዊ ነው። ማንም ሊከለክል አይችልም። ስለኛ ሌላ ማን ያውቃል? በቴክ ኮፐር ማንም አያውቅም። ሆን ብዬ ርቀቴን ጠብቄያለሁ። አንቺ በራስሽ ጥረት ስራሽን እንድትገነቢ ፈልጌ ነበር። ስለዚህ ነገር አመሰግናለሁ ብላ በሹክሹክታ ተናገረች። ሁሉንም ነገር በራስሽ ጥረት ነው ያገኘሽው አላት ላውረንስ። አሁን ደግሞ ሁሉም ሰው ይህን እንዲያውቅ እናደርጋለን። ታህሳስ 16 ከገና ማግስት ግሬግ የስራ ኢሜይሉን ከፈተ። ርዕሱ የኦዲት ማስታወቂያ በአስቸኳይ እንዲተገበር ለተከላካዩ በኔዝ ፓልመር ላከለት። ይሄ ምንድን ነው ሲል ግሬግ ጠየቀ። ኬኔዝ ከ10 ደቂቃ በኋላ መለሰ። የተለመደ አሰራር ሊሆን ይችላል። ብሩክስ ሆልዲንግስ አልፎ አልፎ እንዲያደርጋል። አትጨነቅ። ግሬግ ለጓደኛው ለጄንሰን ላከለት። የኦዲት ኢሜይሉ ደረሰ። አዎ፣ የወጪ ሪፖርቶችና የሰው ኃይል ፋይሎች አድካሚ ነው፣ ግን ምን ያደርጋል ግሬር። ለምን አሁን ሲል ጠየቀ። ጄንሰንም ማን ያውቃል፣ ምናልባት የዓመት መጨረሻ ምርመራ ይሆናል አለው። ግሬግ ወንበሩ ላይ ተደገፈ። ብሩክስ ሆልዲንግስ ስሙን ሰምቶታል። 73% ድርሻ ያለው በናሽቪል የሚገኝ ድርጅት። የአባቷን ስም ፈለገ። ላውረንስ ብሩክስ የ62 ዓመት ሰው። ሀብቱ $400 ሚሊዮን እንደሚገመት አነበበ። ፎቶቹን ተመለከተ። ተራ ባለ ሀብት መሰለው። ምንም ትኩረት የሚስብ ነገር አላገኘም። የቀድሞ ሚስቴ አባት የሆነ ድርጅት ነው የሚመራው መሰለኝ። እኔን ለማናደድ እየሞከረች ነው። አያዋጣቸውም ሲል ለጄንሰን ላከለት። ጄንሰን በእውነት ጥንቃቄ አድርጋለሁ። ግሬግ እየሳቀ የፈለገውን ምርመራ ማድረግ ይችላል። ቁጥሮች ንጹህ ናቸው። $12 ሚሊዮን ገቢ አስገኝቻለሁ። ማንም ሊነካኝ አይችልም ሲል መለሰ። ኢንስታግራም ላይ ያለ ጸጸት ምርጥ ህይወትን እየኖርኩ ነው ብሎ ፎቶ ለጠፈ። ለማንኛውም ለእሱ አትመጠንም ነበር የሚሉ አስተያየቶች ፈሰሱ። ግሬግ ይሄንን ለጓደኞቹ ላከ። ሰፊው ህዝብ ፈርዶልኛል አለ። በዚህ መሀል ዲያና የስራ ቦታ መድሎ እና ህገወጥ ስንብት ላይ ከምትሰራ ጠበቃ የሻሮን ዌልስ ጋር ተገናኘ። አባትሽ ቪዲዮውንና ኢሜይሉን ልኮልኛል አለ ሻሮን። ግሬግ ይሄንን የገዛ ስራውን እንዴት ማጥፋት እንዳለበት ጥሩ ምሳሌ ይፈጥሯል። ሻሮን ወረቀቷን አቀረበች። ገና ምንም አናደርግም። ኦዲቱ ስራውን እንዲጨርስ እንጠብቃለን። ሁሉንም መረጃ እንሰበስባለን። ዝም እንላለን። እንደ ግሬግ ያሉ ወንዶች ማንም ሊነካት አይችልም ብለው ያምናሉ። ምክንያቱም ተጠያቂነት ገጥሟቸው አያውቅም። ስርዓቱ ጠብቋቸዋል። ስለዚህ ደፋርና ቸልተኛ ሆኑ። ቸልተኛ ወንድ ደግሞ ምልክት ጥለው ያልፋሉ። ሻሮን ወረቀቱን መታ አደረገች። ምልክቱን እንከተላለን። እሱ ራሱ ለራሱ አጥፊ ሆኗል። ምን ያህል ጊዜ ይወስዳል ኦዲቱ? ከ7 እስከ 10 ቀናት። ከዚያ ምን እንደምናደርግ እናውቃለን። ዲያና ወጥታ ወደ ቤቷ ሄደች። ግሬግ ባር ውስጥ ሻምፓይን ሲጠጣ የሚያሳይ ቪዲዮ ለጥፎ ነፃነቴን እያከበርኩ ነው ብሏል። ምንም መልስ አልሰጠችም። ዝም ብላ መጠበቅን መረጠች። ታህሳስ 17 የኦዲት ቡድኑ ኮፐር ዋና መስሪያ ቤት ደረሰ። ኦዲት አይዋሽም። ሰዎች ሊቀብሩት የሞከሩትን ሁሉ አውጥቶ ያሳያል። በሁለተኛው ቀን የመጀመሪያው ግድፈት ተገኘ። በአምስተኛው ቀን 47 ደረሱ። መርማሪዋ ፓተርሺያ የቀድሞ ኤፍቢአይ አባል ስትሆን ብዙ ድርጅት ወንጀሎችን አይታለች። የግሬር ሄይስ ፋይል በጣም ወፍራም ነበር። የመጀመሪያው ጥሰት የካቲት 2011 ለደንበኛ እራት ብሎ $890 ወጪ አድርጓል። ቦታው ግን ኦንላይክስ የተባለ የምሽት ጭፈራ ቤት። ፓትሪሺያ ይህንን ምልክት አደረገችበት። የድርጅቱ መርማሪ እንዲህ ያሉ ቦታዎችን መከልከሉን አረጋገጠች። መጋቢት 2011 ኦርላንዶ ለተደረገ ስብሰባ $2400። ፓተርሺያ ጎግል ላይ ፈለገችው። እንዲህ ያለ ስብሰባ በታሪክ አልተደረገም። ሚያዝያ 2012 $1200 ለሌላ የምሽት ጭፈራ ቤት። እስከ 3ኛው ቀን ድረስ 17 ተመሳሳይ ወጪዎች ተገኙ። በአጠቃላይ $23400። ሁሉም በንግድ ስም የተመዘገቡ ግን መመሪያ የጣሱ ናቸው። ሁሉም በኬኔዝ ፓልመር የጸደቁ ነበሩ። ታህሳስ 19 የሰው ኃይል ፋይሎችን ተፈተሹ። አማንዳ ቶሬስ 3 ሳጥኖችን አመጣች። በጣም ደንግጣ ነበር። እነዚህ የጠየቃችሁኝ የቅሬታ ፋይሎች ናቸው አለች። ፓትሪሺያ ያልተሸሸገ ፋይል እንፈልጋለን፣ በ2 ሰዓት ውስጥ አምጪ አለቻት። አማንዳ ፊቷ ነጣ። ከ2 ሰዓት በኋላ ይዛ መጣች። እጆቿ ይንቀጠቀጡ ነበር። የመጀመሪያው ሳጥን ተከፈተ። የግሬግ ፋይል። በ5 ዓመት ውስጥ 11 ቅሬታዎች ቀርበውበታል። ቅሬታ 1 መስከረም
2009 ራሄል ኩፐር የተባለች ጥቁር ሴት ግሬግ ስለ መልክ አስፈላጊ አስተያየቶች ይሰጣል። ቆንጆ ቀሚስ ነው፣ ማንን ለማስደሰት ነው ይለኛል ብላ ቅሬታ አቅርባ ነበር። የሰው ኃይል ክፍል ምክር ሰጥቶታል ብሎ ፋይሉን ዘጋው። ከ45 ቀን በኋላ ግሬግ እድገት አገኘ። ቅሬታ 2 መጋቢት 2010 አንጄላ ማርቲኔዝ የተባለች ላቲኖ ሴት ግሬግ በደንበኞች ፊት ቅመም እያለ ይጠራኛል፣ ስቃወመው ላቲኖች ስሜታዊ እንደሆኑ ሁሉም ያውቃል ብሎ ይሳለቅብኛል አለች። የሰው ኃይል ክፍሉ ንግግሩ ተሳስቶ ተረድቶ ሊሆን ይችላል ብሎ አረፈው። ከ70 ቀን በኋላ ግሬግ የሽያጭ ዳይሬክተር ሆኖ ተሾመ። ቅሬታ 3 የካቲት 2011 ራሄል ኩፐር ለሁለተኛ ጊዜ ጀርባዬን ይነካኛል፣ አብረን እንድንጠጣ ይጠይቀኛል። እምቢ ስለው የስራ አፈጻጸም ውጤቴን ያለምንም ምክንያት አወረደው አለች። የሰው ኃይል ክፍሉ አሁንም ምክር ሰጥቶታል አለ። ሰኔ 2011 ራሄል ስራዋን ለቀቀች። ፓትሪሺያ ሌሎችም 6 ቅሬታውን አነበበች። ሁሉም ሴቶች ናቸው። 8ቱን ደግሞ ጥቁርና ላቲን ሴቶች። አስተያየቶች፣ ያልፈቃድ መንካት እና ስለ ብቃት መጠራጠር፣ ስለ ብዝሃነት ቀልዶች። በአንዳንዱ ቅሬታ ማግስት ግን ግሬግ እድገት፣ ጉርሻ ወይም ሽልማት ያገኝ ነበር። ስርዓቱ በግልጽ ይታያል። የሰው ኃይል ክፍሉ ግሬግን እየጠበቀው ነበር፣ ምክንያቱም እሱ ብዙ ገቢ ያስገባል። ታህሳስ 20 የኢሜይል መልእክቶች ተፈተሹ። ግሬግ እና ኬኒዝ ፓልመር ስለ ብዝሃነት የቀለዱባቸውና ሰራተኞችን ያናናቁባቸው 23 ገጾች ተገኙ። ጥር 2 ስራ ከለቀቁት ጋር ተደዋወለ። ራሄል ኩፐር አሁን በትንሽ ደሞዝ ሌላ ቦታ ትሰራለች። ቅሬታ ሳቀርብ ስራዬ እንደሚበላሽ አውቅ ነበር። እሱ ገንዘብ ስለሚያመጣ እነሱ እሱን እንጂ እኛን አይጠብቁም አለች። በድርጅት ውስጥ በተደረገ ጥናት 78% ሰዎች ድርጅቱ ከባህል ይልቅ ለገንዘብ ቅድሚያ እንደሚሰጥ ተናግረዋል። ጥር 3 ፓትሪሺያ የኦዲት ሪፖርቱን አጠናቀቀች። ውጤቱ $23,400 የገንዘብ ማጭበርበር፣ 11 ቅሬታዎች፣ በዘርና በጾታ ላይ የተመሰረተ ትንኮሳ እና የተበላሸ የድርጅት ባህል። የሰጠችው አስተያየት ግሬግ ሄይስ በአስቸኳይ ያለምንም ካሳ ከስራ እንዲባረር፣ አማንዳ ቶሬስ እና ኬኒዝ ፓልመር እንዲመረመሩ። ላውረንስ ሪፖርቱን በ20 ደቂቃ ውስጥ አነበበው። ለቴክ ኮፐር ቦርድ ላከው። ርዕሱ አስቸኳይ ስብሰባ ያስፈልጋል። ጥር 3 ቀን ግሬግ ጠበቃ ተቀጠረ። ስቱዋርት ፓተርሰን የተባለው ጠበቃው እውነት ግድ የማይሰጠውና ለማሸነፍ ማንኛውንም ነገር የሚያደርግ ሰው ነው። ግሬግ ለቦርዱ የክስ ማስጠንቀቂያ ላከ። ይህ ምርመራ የቀድሞ ሚስቴ በቤተሰብ ስልጣን ተጠቅማ እኔን ለማጥፋት ያደረገችው ሴራ ነው የሚል የ17 ገጽ ደብዳቤ። ዲያና አባቷን ተጠቅማ የግል በቀል እየተወጣች ነው፣ $500,000 ካሳ ይከፈለኝ ብሎ ጠየቀ። ጠበቃዋ ሻሮን ይህን ለማስፈራራት ነው፣ አትፍሪ አለቻት። ጥር 4 ቀን አንድ የዜና ድረገጽ አንድ የቴክኖሎጂ መሪ በቀድሞ ሚስቱ በቀል እየደረሰበት ነው የሚል ጽሑፍ አወጣ። 180,000 ጊዜ ተጋራ። አስተያየቶች ግሬግን ንጉስ እያሉ አሞገሱት። ዲያና ግን ዝምታዋን መረጠች። ጥር 5 ቀን በዙም የቦርድ ስብሰባ ተደረገ። ኬኒዝ ግሬግ $12 ሚሊዮን አምጥቷል፣ በአንዳንድ ቀልዶች ምክንያት ስራው ሊበላሽ አይገባም ብሎ ተከራከረ። ፓትሪሺያ ግን ሪፖርቱን በዝርዝር አቀረበች። ቀልድ ሳይሆን 11 ቅሬታዎች ናቸው። ድርጅቱ ለከባድ ክስ ይጋለጣል አለች። አማንዳ ቶሬስም ለመከላከል ሞከረች፣ ግን አልቻለችም። ስብሰባው ያለው ውሳኔ ተነበበ። ግሬግ ለኬኒዝ ስለደገፍክኝ አመሰግናለሁ፣ ይህ ያልፋል ብሎ ላከለት። ኬኒዝ ግን መጨነቅ ጀምሮ ነበር። ጥር 6 ቀን ዲያና ቤቷ ተቀምጣ ሳለ ካልታወቀ ቁጥር መልእክት ደረሳት። ሰላም ዲያና፣ ስሜ ራሄል ኩፐር ይባላል። በ2012 እስከ 13 ቴክ ኮፐር እሰራ ነበር። ግሬግ ያደረሰብኝን ልነግርሽ እፈልጋለሁ። ዲያና እጆቿ እየተንቀጠቀጡ እየሰማዎች ነው ብላ መለሰችላት። ጥር 7 ቀን በድብቅ ካፌ ውስጥ ተገናኙ። ራሄል በጣም የደከመች ትመስላለች። ዲያና ከፊት ለፊቷ ተቀመጠች። ቡና አዘዙ፣ ነገር ግን ሁለቱም አልጠጡም። ራሄል ስለተገናኘን አመሰግናለሁ አለች። እጆቿ በቡናው ሲኒ ላይ ተጠምጥመዋል፣ በትንሹ ይንቀጠቀጣሉ። ዲያና አንቺም መልእክት ስለላክሽልኝ አመሰግናለሁ አለች። ራሄል ትንፋሽ ወሰደች። ቪዲዮውን የገና ግብዣ ላይ አይቼዋለሁ፣ ያደረሰብሽን አይቻለሁ። በእኔም ላይ አድርጎታል፣ በተለያየ መንገድ ቢሆንም ጭካኔው ግን ያው ነው። ዲያና ዝም ብላ ትሰማታለች። የራሄል ታሪክ ቀስ በቀስ በክፍል መውጣት ጀመረ። ለ2 ዓመት ቴክ ኮፐር ውስጥ በማርኬቲንግ አስተባባሪነት ሰርታለች። ስራዋን ትወድ ነበር። ከዚያ ግሬግ ትኩረት ይሰጣት ጀመር። ስለ አለባበሷ አስተያየት ሰጣት። ቆንጆ ቀሚስ ነው ራሄል፣ ማንን ለማስደሰት ነው? ስለ ጸጉሯ ጠየቃት። ብትለቂው ለስራ የበለጠ ያምርብሻል ይላታል። መጀመሪያ ላይ ችላ አለችው። ከዚያ ግን ነገሩ ተባባሰ። ጠረጴዛው አጠገብ ሲያልፍ ጀርባዋን ይነካታል። ስለ ስራ እድገት ለማውራት ከስራ በኋላ አብረን እንጠጣ ይላታል። እሷ ግን እምቢ አለች። እሱ እየሳቀ ለመያዝ እየከበድሽ ነው አላት። መስከረም 2019 ላይ ቅሬታ አቀረበች። የሰው ኃይል ክፍሉ
ጠርቶ ሁሉንም ነገር እንድታስረዳ ጠይቃት። አስረዳት። ማስታወሻ ያዙና እኛን እንይዘዋለን አሏት። ከ2 ሳምንት በኋላ ግሬግ ምክር ተሰጠው። ይቅርታ ጠየቃት። አለመግባባት ነው አለ። ከ1 ወር በኋላ ግሬግ እድገት አገኘ። ራሄል ስራዋን ቀጠለች። ከሱ ጋር ላለመገናኘት ትሞክራለች። የካቲት 2011 ግን በምግቡ ክፍል ውስጥ ብቻዋን አገኝቶ ለምንድነው አሁን የምታኮርፊኝ አላት። አልተመቸኝም አለችው። እሱ ግን ቂም ይዘሽ ነው አላት። ብዙ ሳይቆይ የስራ አፈጻጸም ውጤቷን ዝቅ አድርጎ መጣ። ያለምንም ማስጠንቀቂያ በጣም ጥሩ የነበረውን ውጤቷን ወደ መካከለኛ አወረደ። ድጋሚ ቅሬታ አቀረበች። የሰው ኃይል ክፍሉ ግን የመጀመሪያውን መርምረን ምንም ጥፋት አላገኘንበትም፣ አንቺ በራስሽ ስራ ላይ ብታተኩር ይሻላል አላት። ከ3 ወር በኋላ ስራዋን ለቀቀች። ስራውን ለመልቀቅ አቅሙ አልነበረኝም አለች። ራሄል ድምጿ እየተሰባበረ ግን እዚያ የመቆየትም አቅም አልነበረኝም። የአይምሮ የጤና አይኗን ጠረገች። አሁን በችርቻሮ ንግድ ውስጥ እሰራለሁ። ከበፊቱ ግማሽ ደሞዝ ነው የማገኘው። ወደ ወላጆቼ ቤት ተመልሼ ለመኖር ተገድጃለሁ። የዲያና ጎሮሮ ተዘጋ። ራሄል ብቸኛዋ መስሎኝ ነበረ አለች። ምናልባት እኔ ነኝ ስሜታዊ የሆንኩት፣ እኔ ነኝ ነገሮችን የተሳሳትኩት። ጥፋቱ የኔ ነው ብዬ አስብ ነበር። ጥፋቱ አንቺ አልነበረም አለች ዲያና። ራሄል ተመለከተቻት። ቪዲዮውን ስመለከት ነው የተረዳሁት። እሱ ይሄን የሚያደርገው መከላከል በማይችሉ ሴቶች ላይ ነው፣ በተለይ ስልጣን የላቸውም ብሎ በሚያስባቸው ጥቁርና ላቲኖ ሴቶች ላይ። በሚቀጥሉት 2 ቀናት 5 ተጨማሪ ሴቶች ለዲያና መልእክት ላኩ። የቀድሞና የአሁኑ ሰራተኞች ታሪካቸውን አወጡ። አንጄላ ማቴርኔዝ ላቲኖ ከፍተኛ ተንታኝ። ግሬግ በደንበኞች ፊት ቅመም እያለ ይጠራኛል። ቅሬታ ሳቀርብ ቀልድ አታውቂም ተባለች። ወደ ሌላ ክፍል ተዘዋወረች። እድገትም አላገኘችም። ኬሻ ተምሰን ጥቁር ሴት በኮታ ነው የተቀጠርሽው ብሎ በቡድን ፊት ጠየቃት። ቅሬታ ስታቀርብ ስራ አስኪያጇ በእሷ ላይ ስህተት መፈለግ ጀመሩ። አሁን ከቤት ሆና ትሰራለች። ወደ ቢሮ መሄድ ትፈራለች። ዲያና ቤቷ ተቀምጣ ማስታወሻዎቿን ተመለከተች። 8 ሴቶች፣ 8 ታሪኮች፣ 8 የተበላሹ ህይወቶች። የግሬግን ፊት በፖድካስቱ ላይ የተናገረውን ውሸት አሰበች። ስራዋን ደግፌያለሁ ብሎ ሲዋሽ መተውንና መራቅን አሰበች። ነገር ግን ራሄልንና ሌሎቹን አሰበች። ለአባቷ ደወለች። አባዬ ይሄን ካደረግ ስራው ያበቃል? ይሄ ፍትሃዊ ነው? ላውረንስ ለ3 ሰከንድ ዝም አለ። ዲያና መረጃውን አይቻለሁ። ይህ አሁን ስለ እሱ ብቻ አይደለም፣ እሱን ስለመጠበቅ ስርዓት እንጂ። አሁን ካቆምን ቀጣዩ ሴት ትሰቃያለች። ያንን ትፈልጋለሽ? ዲያና አይኖቿን ጨፈነች። አልፈልግም ብላ በሹክሹክታ ተናገረች። እንግዲያውስ እንጨርሰዋለን። ድፍረት ተላላፊ ነው። አንዷ ስትናገር ሌሎቹ ድምፅ ያገኛሉ። ጥር 10 ቀን በሻሮን ዊልሰን ቢሮ 6 ሴቶች በጠረጴዛ ዙሪያ ተቀመጡ። ራሄል ኮፐር፣ አንጅላ ማቴርኔዝ፣ ኬሻ ቶምሰን፣ ሌሎች 3 ሴቶች። ሻሮን እንዲህ አለቻቸው። ስለመጣችሁ አመሰግናለሁ። ይሄ ድፍረትን ይጠይቃል። ስማችሁ ሊገለጥ ይችላል። በማህበራዊ ሚዲያ ጥቃት ሊደርስባችሁ ይችላል። ራሄል ቀድማ ተናገረች። ሊወሰድብኝ የሚችለውን ሁሉ አስቀድሞ ወስዶታል። ስራዬን፣ በራስ መተማመኔን፣ ሰላሜን። ከዚህ በላይ ምን ሊያደርገኝ ይችላል? አንጀላም ለ4 ዓመት ዝም አልኩ። እሱ ሲያድግ እኔ ወደ ኋላ ስቀራየው። አሁን ዝምታው ይብቃ አለች። ኬሻም አሁን ካላቆምነው በሌላ ሴት ላይ ይደግመዋል አለች። ሻሮን የህግ ሰነዶቹን አቀረበችላቸው። እነዚህ በቃለ መሐላ የሚፈረሙባቸው ሰነዶች ናቸው። የተፈጠረውን መቼ፣ የት፣ ለማን እንደ ሪፖርት እንዳደረጉና የሰው ኃይል ክፍሉ ምን እንዳለ ሁሉ ይገልጻሉ። አንዷ ሴት ተጠራጠረች። በእምኑንስ? ሻሮን ያምናቸዋል፣ ምክንያቱም ብቻችሁን አይደላችሁም። 6 ሴቶች፣ ተመሳሳይ ድርጊት፣ ተመሳሳይ ውድቀት። ይሄ አጋጣሚ አይደለም፣ ይሄ ማስረጃ ነው አለቻት። ጥር 11 ቀን 6ቱም ፈረሙ። የራሄል ቃል 3 ገጽ ይፈጃል። አንዳንዱ ንክኪ፣ እያንዳንዱ ንግግር፣ እያንዳንዱ የሰው ኃይል ክፍሉ ውድቀት። በኢንጄላ ማስረጃ ውስጥ ከግሪክ የተላኩ ስሜታዊና ድራማ የምትወጂ ነሽ የሚሉ መልእክቶች አሉ። የኬሻ ማስረጃ ደግሞ ቅሬታ ከማቅረቧ በፊት የነበረውን በጣም ጥሩ ውጤትና ቅሬታ ካቀረበች በኋላ መሻሻል ያለበት ተብሎ የተቀየረውን ውጤት ያሳያል። ማስረጃው 2 ኢንች የሚወፍር ፋይል ሆነ። ጥር 11 ምሽት አንድ ስሙ ያልተጠቀሰ ሰው በድርጅቱ ውስጥ የተደረገውን የሰራተኞች ጥናት ውጤት ለጋዜጠኞች አሳልፎ ሰጠ። 78% ሰራተኞች ድርጅቱ ከባህል ይልቅ ገቢ የሚያስገቡ ሰዎችን እንደሚጠብቅ ያምናሉ። 63% ደግሞ ቅሬታዎች ያለምንም እርምጃ እንደሚታለፉ ያውቃሉ። ጽሑፉ ጥር 12 ቀን ወጣ። የቴክኖሎጂ ድርጅቱ የባህል ቀውስ የሚል ርዕስ ተሰጠው። በዚያው ቀን ማለዳ ሌላ ድርጅት ውስጥ የምትሰራ አንዲት ሴት በሊንክድን ላይ የጻፈችውን ጽሑፍ ዓለም ያደረሰው። አንዲት ሴት በሰው ፊት ስትዋረድ፣ ስርዓቱ ደግሞ አጥፊውን ሲጠብቅ አይቻለሁ። ገቢ ማስገኘት ጥቃትን አያጸድቅም አለች። ጽሑፉ 47,000 ላይክ አገኘ። በሺዎች የሚቆጠሩ ሴቶች እኔም ደርሶብኛል እያሉ ታሪካቸውን
ማጋራት ጀመሩ። ዲያና ለመጀመሪያ ጊዜ ብቸኝነት አልተሰማትም። ግሬግ ፍቺውን የጠየቀው በድንገት አልነበረም። የአዝመሪያው ወይም ደግሞ ሚያዝያ ወር ጀምሮ ሲያቅደው ነበር። ለምን በታህሳስ አደረገው? ጥር 8 ቀን ላውረንስ ብሩክስ አንድ ሚስጥራዊ ፋይል ደረሰው። ግሬግ መቼ ጠበቃ ማማከር እንደጀመረ የሚያሳይ ምርመራ ነበር። ሚያዝያ 18 ቀን 2024 ግሬግ ከጠበቃ ጋር ተገናኝቶ ነበር። ከፍቺ በኋላ የንብረት ክፍፍል እንዳይኖር በምን ሰዓት ብከስ ይሻላል ብሎ ጠይቆ ነበር። ገና የገና ግብዣው 8 ወር ሲቀረው $5000 ቅድመ ክፍያ ፈጽሞ ነበር። ህዳር 2 ቀን ለጠበቃው በላከው ኢሜይል ከዓመቱ መጨረሻ በፊት መጨረስ አለብን። የአባቷ ድርጅት የሚቀጥለው ዓመት ትልቅ ስምምነት ያደርጋል። ያኔ የድርጅቱ ዋጋ ይጨምራል። ከዚያ በፊት መፋታት አለብኝ ብሎ ነበር። ግሬግ ስለ ድርጅቱ እድገት ያውቅ ነበር። ዲያና ግን አታውቅም ነበር። በሰው ፊት ላድርገው በኋላ እንዳትክድ ምስክሮች እፈልጋለሁ ብሎ ጠይቆ ነበር። የገና ግብዣውን ጭካኔ ሳይሆን ስሌት ነበር። የድርጅቱ ዋጋ በ3 እጥፍ ሲያድግ ዲያና ምንም እንዳታገኝ ለማድረግ የታቀደ። ዲያና ላፕቶፑን ዘጋች። ለፍቅር ነው ያገባሁሽ ያለው ውሸት ነበር። ውጤቱን ቅጣቱን እንዲጋፈጥ እፈልጋለሁ አለች ዲያና። ጥር 13 ቀን ማስረጃ ለቴክ ኮፐር ቦርድ ደረሰ። ኬኒዝ ፓልመር ፋይሉን አይቶ ፊቱ ነጣ። ለግሬግ ላከለት። ግሬግ ሲያነበው እጆቹ ተንቀጠቀጡ። ጥር 15 ቀን ከቀኑ 8 ሰዓት የቦርድ ስብሰባ። ግሬግ ተገኝቷል። ላውረንስ በዝርዝር አቀረበ። $23400 ማጭበርበር፣ 11 ቅሬታዎች፣ የዘር መድሎ ያለባቸው ኢሜይሎች እና ሆን ተብሎ የተሰላ የፍቺ ሴራ። እያንዳንዱ ማስረጃ በስክሪን ላይ ታየ። ግሬግ የተናገረው ስለ አባቷ እቅድ አታውቅም፣ ምርጥ ጊዜ ነው የሚለውን ኢሜይል በስክሪኑ ላይ ደመቀ። ግሬግ እነዚህ ቀልዶች ናቸው፣ ፍቼ ደግሞ ህጋዊ መብቴ ነው ብሎ ጮኸ። ገቢ የማመጣው እኔ ነኝ አለ። አንዲት የቦርድ አባል ግን 8 ጥቁርና ላቲኖ ሴቶች ቅሬታ አቅርበውብሃል፣ ለምን ይህ ሆነ ብላ ጠየቀችው። ግሬግ መልስ አጣ። ግሬግ ያለምንም ካሳ በአስቸኳይ ከስራ እንዲባረር ድምፅ ተሰጠ። ግሬግ እከሳችኋለሁ ብሎ ዛተ። ላውረንስ ግን ሞክረው ግን ወቅ በገና ግብዣው ላይ ያዋረድካት ሴት ልጄ ናት። እሷ እንዳንተ የቤተሰብ ስልጣን ተጠቅማ አታውቅም። ምክንያቱም ጎበዝ ስለሆነች አያስፈልጋትም አለው። የግሬግ ካሜራ ጠፋ። ሚያዝያ 2025 ከ3 ወር በኋላ ዲያና ብሩክስ ሌላ ድርጅት ውስጥ ከፍተኛ ስራ ኃላፊ ሆና ተቀጠረች። ደሞዟ በ40 በመቶ ጨምሯል። የአባቷን ስም እንደያዘች ናት። ግሬግ ግን አሁንም ስራ እየፈለገ ነው። 43 ቦታ አመልክቶ አንዱም አልተቀበለውም። ስሙ በክፋት ታውቋል። ቴክ ኮፐር አዲስ መመሪያ ወጣ። 3 ቅሬታ የቀረበበት ሰው ወዲያውኑ ምርመራ ይደረግበታል። ኬኒዝ ፓልመር እና አማንዳ ቶሬስም ከስራ ተባረሩ። ዲያና አንድ ቅዳሜ ምሽት ቤቷ ተቀምጣ የከተማውን መብራት እየተመለከተች ሻምፓይን ቀዳች። አሁን ምንም አይሰማትም። ንዴትም ሆነ ሀዘን የለም። ክብር በድርድር አይገኝም። አንዳንድ ጊዜ በክፍሉ ውስጥ ዝምተኛው ሰው የታሪኩን መጨረሻ የሚወስን ባለቤት ይሆናል። ታሪካችሁ ዋጋ አለው። መቼም ቢሆን ዝም አትበሉ። ለአዳዲስ ታሪኮች ሰብስክራይብ ማድረግ እንዳይረሱ።